ሰላም ሰላም ውድና የተከበራችሁ የሳምሪቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን እንግዲህ ዛሬም እንደተለመደው በተወዳጇ በጽናት ድራማ ወደ እናንተ ተከስተናል። እንግዲህ የባለፈው ክፍል እንዳያችሁት ከሆነ ቀለበት አስራለው ፕሮግራም አለኝ ብሎ ኪራ እንግዲህ ሳስፔንስ አድርጎን ነበር። ቀለበት የማን ይሆን የቤቲ ወይስ የጽናት እያልን በጉጉት እንደጠበቅ ነው። እንግዲህ ቀለበቱ ለማን እንደታሰረም አልታወቀም። እንግዲህ እንዳየነው ከሆነ ወደ ጽናት ያደላል ብለን እናስባለን። እንዳየናት ከሆነ ቤቲ እንግዲህ ተናዳ አብዳ ወጥታ እንደሄደች ነበረ። እንግዲህ አንድነት ይዛት እንደወጣች ነበር። ተሰባስበው እንደተከተሏት ነበረ ድራማው ያበቃ። እስኪ ዛሬውስ ምንድን ነው የሚለውን እንግዲህ እንዳየነው ከሆነ አንድነት ይዛት በር ላይ በጣም ትታገላታለች። በጣም ልጅቷ አብዳለች እና እንግዲህ ተነኬራም እነ ጽናትም እነምሩም እነ ሰናይትም ሰብሰብ ብለው መጥተው በጣም ዳንገጠው በድንጋጤ ሁኔታ ቆመው ሲያዩት ነበረ። እንግዲህ እሷም የምትይዘውን ብጨብጠውን አታለች። እንግዲህ በጣም አብዳለች። ባህል ላይ እንግዲህ ናሆሜ ብድግ አድርጎ አይ በቃ እንግዲህ ለእህቷ ልደውልላት ብሎ ትቷቸው ይሄዳለኝ። እንግዲህ ሰናይትም ቤቲ ፊት ላይ ድንጋዮች ነበሩ። እነሱ ምድግ እያደረገች እየጣለች ነበረ አንስታ እንዳትወግረን ብላ። ከዛ በኋላ እንግዲህ ናሆሜም ደውሎ መጣ። መሀል ላይ ቤቲ ቆማለች እና ስሙኝ በቃ ለኪራ ልስበልለት እያለች እንግዲህ ግጥም እያመራረጠች ይሄ አልተመቸህም ተመችቷል ወይ እያለች እየዘፈነችለት ነበረ። ከዛ በኋላ በቃ ቤት እንግባ ብለው ተሰባስበው እንግዲህ እነ ጽናትን እነ ኪራና እነ ሰናይት እምሩ ሆነው ወደ ቤት ይገባሉ። ናሆሜ እና አንድነት እዛው በር ላይ ቁጭ እንዳሉ ነበረ። ከዛ በሌላ በኩል ጽናትና ኪራ ክላስ ተቀምጠው ጽናት በጣም ታለቅሳለች፣ ትጸጸታለች። እንደ ምን ነው እንደዚህ የምትሆኝ አንቺ? እሷ ስንት ነገር አድርጋሽ አንቺ ለምን አሁን ለእሷ እንደዚህ ትሆኛለሽ? ይላታል። እንግዲህ ቤቲ ማበድ ምክንያት እኔ ነኝ እንደዚህ ያደረግኳት። ወትሮም ነግራኝ ነበረ አንተን ካጣች እንደምታብድ ትለዋለች። የኔና የቤቲ ፍቅር ካቆመ ቆየ እኮ። ምን ሆነሽ ነው አንቺ? ምን አይነት ሴት ነሽ? ምን አይነት ልብ ነው ያለሽ? ሁሉ ነገር አድርጋሽ አሁን አንቺ ለእሷ የምትጸጸች? የባክሽን ተይ፣ አንቺ ምንም ያጠፋሽው ነገር የለም እያለ እንግዲህ ኪራም እየመከራት ነበር። በቃ አሁን ሁሉንም ተይና የራሳችን የወደፊት ኑሯችን እናስብ፣ ምን አይነት ልጆች እንዴት አይነት ልጆች ወልደን እንደምንኖር እያለ እንግዲህ ጽናትን እዛ ሙድ ሊያወጣ እየለፋ ነበረ። አባትሽ ጋር ሽማግሌ ልኬ ነው የማገባሽ ድል ባለ ሰርግ እያለ እንባዋን ሲያባብስላት ነበር። አንቺ ስስቂ እንጂ ስታለቅሽ አያምርብሽም፣ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ እያለ እሷም እኔም እንደዛው በጣም ነው የምወድህ እየተባባሉ በቃ ተረሽ እዚህ ሙድ ውጭ እያሏት ነበረ። ከዛ በሌላ በኩል እንግዲህ ቤቲ ውጭ ላይ ቁጭ ብላ ጥቁር ላስቲክ አራሷ ላይ አስራ ረግኒዛ አልቻልኩም ይቅርታ አድርጉልኝና አስራ እንደዚህ ጥርሷን ትፍቃለች ማለት ነው። ከዛ በኋላ በሌላ በኩል እንግዲህ ሀና ከርቀት ትመጣለች። ስትመጣ እጇን ለቀም ታደርግና ያለሽን ሁሉ አምጪ ትላታለች። ማንሽ? እኔ አልተሳሳትኩም ቤቲ ነሽ አይደል ትላታለች። እንግዲህ ሀንቾን በጣም ደንግጣለች። ስታያት ያልጠበቀችውን ነው ያገኘች። ያለሽን አምጪ። ምን አለኝ ትላታለች። የተፈቀረ ልብ ወይም ያልተፈቀረ ልብ አለሽ አምጪ ሁሉንም ነገር ትላታለች። በጣም ደነገጠች እና ያለዛ ጥርስሽን ነው የምፍቅሽ እያለች እንግዲህ እምቡልል እያሽከረከረቻት አዙረህ ከኪራ ቤት ጣለኝ እያለች ስትል እንግዲህ ናሆሜም ይደርሳል። ናሆሜም አልተሳሳትኩም ቤቲ ናት አይደል ትለዋለች። ሀና አዎ ቤቲ ናት፣ አየሽ ለእኔ ያለ ሰው መጨረሻው ይህ ነው የሚሆን ይላታለኝ። ከዛ ሀንቾም በጣም ደነገጠች። በእውነት በጣም አዘንኩ ትላለች እያለች ከዛ በኋላ እንግዲህ እኔ አልቻልኩም ብላ ሀንቾም ትታት ትመጣለች ወደ እነ ጽናት ትመጣለች። እንግዲህ ናሆሜ አብራት ቁጭ ብሎ ሳለ መሀል ላይ ማን እንደደወለ ባይታወቅም ስልክ ደወለና አዎ አግኝቻታለሁ ይላል። ከዛ ቤቲ ብድግ አድርጋ ኪራ ነው ሊወስደኝ ነው የመጣ ኪራ ነው እያለች እያወሩ ሳለ እንግዲህ በሌላ በኩል ደግሞ ሳለና ጽናትና ሀንቾ ቁጭ ብለው በቃ እንደዚህ እኮ ቤት እኮ አበደች ምናምን እያለች እንግዲህ ጽናት ታወራታለች። የኔ ምስኪን ጽናት አሁንም እንደተጸጸተች ነው። ከዛ ሀንቾ በቃ ለእኔ ፍቅር ልደውልለት ብላ እንግዲህ ለባሏ ትደውልለታለች። እንግዲህ ምን እንዳላት አልሰማንም። ውይ ቢያድለኝማ ትላለች። ከዛ ጽናትም ወይኔ አንቺ አስደነገጥሽው መሰል ትላታለች። ቢደነግጥም ከኔ በላይ
አይሆንም እያለች ታወራታለች። እና ቶሎ ከነ ጽናት ቤት እጠብቅሃለሁ እያለች እንግዲህ ባሏን ሀንቾ ስታወራ ነበረ። ከዛ በሌላ በኩል እንግዲህ ናሆሜ ይመጣል። ናሆሜ ይመጣና እንዴት ሆነች አስገባችኋት ትለዋለች ሀንቾ። አዎ በግድ አስገባናት ትላለች ይላታል። ከዛ ሀንቾም ውይ እግዚአብሔር ታግሶ በብድር ይማታል ይባላል እያለች ስትል ነበረ። እንግዲህ ናሆም እኔ ግን ታውቃላችሁ ቤቴ ይገባታል ባልልም የእጇን ነው ያገኘች እያለ ይናገራል። ከዛ ጽናት ብድግ ታደርግና እኔ አልዋሻችሁም፣ ይሁን ለቤቴ ሁሉ ምክንያት የሆንኩ እኔ ነኝ ትላለች። ከዛ ናሆም ብድግ ያደርግና ጽናት አንቺ ምንም ያደረግሽው ነገር የለም የኪራ ፍቅርና የቤቲ ፍቅር ካቆመ ቆይቷል። አሁን ቤቲ ምን ያቃታት አምኖ መቀበል ነው ያቃታት ትላለች። ከዛ ሀንቾን ብድግ ታደርግና ጽናት ሰማሽኝ፣ በዚህ ምድር ላይ የህዋ ሰው እንደማይኖር ታውቂያለሽ። ልቃ ሁሉንም ተይና የራሽን ህይወት ኑሪ እያለቻት ሳለም ናሆምም እውነቷን ነው፣ ይሄ የዋነትሽ የትም አያደርስሽም ታውቂያለሽ። አሁን በእሷ ቤት አንቺ ብትሆኝ እኔ ሻምፓኒ ገዝታ ነበር የምታከብርልሽ እብደትሽን እያለ እንግዲህ ሲመክራት ነበረ። ጽናትም አንድ ሰው ክፉ ሆነ ተብሎ እኮ ሁሉም ሰው ክፉ መሆን የለበትም፣ ብቻ እሱ እግዚአብሔር አምላክ ጤናዋን ይመልስላት እያሉ እያወሩ ሳለ እንግዲህ በሌላ በኩልም የሀንቾ ባል ይመጣል። ምን ነው ሀንቾ ሰላም አይደለም ይላታል። ቤት እኮ አበደች ትለዋለች። አሀ ልብ አላልኳትም እንጂ እሷ ነች። እንግዲህ ሀንቾን ባል ቤቲ ማናት ልብ አላልኳትም እንጂ እያለ ሳለ ጽናት ብድግ ታደርግና የኪራ የወትሮ ፍቅረኛዋ ትለዋለች። አይ እንግዲህ እግዚአብሔር ምሕረት ያወርድላት እያለ ሳለ ናሆሜን ብድግ አድርጎ ግን የምልሽ ጽናት ኪራ እስካሁን አልመጣም? ጽናትም አዎ አልመጣም እያለች ሳለ እንግዲህ ሀንቾ በቃ እኛም ወደ ቤታችን እንሂድ ብለው ተነስተው ይሄዳሉ። ከዛ ሲሄዱ ጽናት ብድግ አድርጋ ቡና ሳትጠጡ ትላታለች። አይ አሁን በዚህ ፀሐይ በሐራራ ፀሐይ ቡና ጨምረንበት ቀልጠን ማፈሹ ይግደልሽ እያሉ እንግዲህ ሀንቾም እስከ ባሏ ተነስታ ትሄዳለች። ጽናት ብድግ አድርጋ ውይ አያምርም ትለዋለች ለናሆሜ። ውይ ያው በጣም ደስ የሚሉ ጥንዶች እያለ ናሆሜም ጽናትን የምልሽ እምሩስ ይላታል። እምሩማ ተኝታለች ትለዋለች። አይ በቃ ልሄድና ልረብሻል ቀስቅሳት ይላታል። አሀ ምን ነው አንተ ተዋታ ትርብሻ ትተኛበት ትለዋለች። አይ እኛ አላማችን የተኛን ሰው መቀስቀስ ነው እያለ እንግዲህ ናሆሜም ወደ እምሩ ክላስ ሲሄድ ጽናትም ወይ አምላኬ በዚህ እድሜ ስንቱን አሳየህኝ እያለች እያማለለች ነበረ። እንግዲህ ናሆም የሚሉ የኔ ቆንጆ ወይ ስትተኛ ስታምር እያለ እንግዲህ እምሩን ይኸውልሽ እምሩ የጽናት እና የኪራ ፍቅር በጣም አስቀናኝ፣ የቤቲ ማህበር ደግሞ በጣም አስፈራኝ እያለ እንግዲህ እያወራ ነበር። እምሩ ግን ተኝታለች፣ ልሰማው አልቻለች። ናሆሜም እንግዲህ የእምሩን ራስ እየዳሰሰ እምሩ አንቺ ግን በመራቅሽ በጣም ተጎድቻለሁ፣ አንቺ ለእኔ መልካም ሴት ነሽ፣ ብትርቂኝም ነገም ዛሬም ሁሌም እወድሻለሁ እያለ ብቻውን እያወራ ነበር። እምሩ እንግዲህ ልሰማው አልቻለችም። አፈቅርሻለሁ እወድሻለሁ እያለ እንግዲህ ትቷት ይወጣል። በሌላ በኩል ደግሞ ጽናት ሶፋ ላይ ተኝታለች። ሶፋ ላይ እንደተኛች ኪራ ይመጣና ጉንጯን ሳም ያደርጋታል። ጽናትም ደንግጣ ብድግ ትላለች። እንዴ ደነገጥሽ እንዴ? ምን ነው መብት የለኝም በገንዛ ንብረቴ ይላታል። እሷም እንዴ ኪራ መታሃል እንዴ እያለ እንግዲህ ጽናትና ናሆም ኪራም ፍቅራቸውን እየተገላለጡ ሳለ ብድግ አድርጎ ናሆም ይመጣለሁ ብሎ የነበር ቀር ይላታለኝ። አዎ እምሩን ልያት ብሎ ወደ ክላስ እንደገባ ቀረ። እስኪ ልያቸው ብላ ልትነሳ ስትል ጥለሽ ልትሄጂ ነው ይላታለኝ። እንግዲህ ዘልህ ትለዋለች። አላስቸገርኩሽ እያለች እንግዲህ እሷ ዳ ከነ እምሩ ክላስ ስትገባ እምሩና ናሆሜ ለጥሽ ብለው ተኝተዋል። ከዛ ኪራም ተከታትሏቸው ይገባለኝ። ከዛ ጽናትም ፈጣሪ እኔን የጎበኘ ፍቅር እናንተንም የጎበኛችሁ እያለች መልካምነቷን እየገለጠችላቸው ሳለ ኪራ ይደርሳል። ወይ አጅሬው እዚህ ተኝተሃል እያለ ሳለ እንግዲህ እንዳቀሰቅሳቸው ትለዋለች። ከዛ ኪራም ድግ አድርጎ እኔም እኮ መብቴ ነው እንደዚህ ይላት ምኑን ትለዋለች። እንደዚህ ማቀፍ ነው እየተባባሉ እንግዲህ በሌላ በኩል ደግሞ ጽናት ሄዳ ኩሽና ውሃ ስትጠጣ ኪሩ ይደርሳለኝ።
ላታመልጫ አታሯርጭኝ እያሉ እየተቀላለዱ እንግዲህ እርቦ ይሆናል ምናምን እያለችው በቃ ሽሮ ሽንኩርት ለምን የሆነ እሰራልሃለሁ እየተባባሉ እየተቀላለዱ ሳለም እየተሽከረመምሽ ነው ምናምን እያላተኝ። ከዛ እንግዲህ በሌላ በኩል ደግሞ ናሆምና እምሩ እንደተኙ ናቸው። ከዛ እምሩ ትነቃና ወይ የኔ ዋ ትላለች። ከዛ ናሆም ይነቃለኝ እንዴ ምን ይሆንሽ ነው ይላታል። እሷ ገደፍ ብላ የሆነ እንደ እንቅልፍ ወሰዳት መስላለች። አይ እየተኙ ትላለች። ምን አይነት አተኛኝ ነው እያለ ይላታለኝ። ታውቂያለሽ ህልም እያየሁ ነበረ ይላታል። ስንጋባ ይላታል። ወይ መጋባት እኮ ህልም እንደፈችው ነው እንጂ ሞት ነው ሰርግ ሞት እንደው አታውቅም ትለዋለች። እንዴ አረ ምን እያልሽ ነው ይላታል። አዎ የዛኔ ስፈልግ የነበረውን ሞት አሁን እየፈራሁት ነው ትለዋለች። እንግዲህ እንደዛ እየተባባሉ ናሆሜም ወጥቶ ይሄዳል። እሷም አልጋዋን እያነጣጠፈች እኔ እኮ ካንተን ጣልቼ ሳይሆን ሸክም እንዳልሆንብህ ነው እያለች ብቻዋን እያወራች ነበረ። እንግዲህ በሌላ በኩል ደግሞ ኪራና ጽናት ኩሽና ሆነው እንግዲህ ኪራ ቁርስ ሊሰራ ነው። ሽንኩርት እየከታተፈ ሳለ ይወድቅበታል። ወይኔ ምነው ጥለ ጨረስከው ትለዋለች ጽናት። እንግዲህ ኪራም በቃ ደስ የሚል ወሬ ይዘው እያወሩ እየተቀላለዱ እየተሽኮረመሙ ሳለ እንግዲህ እኔ እኮ ሁሌ ደስተኛ ነኝ ከአንቺ ጋር ስሆን ይላታል። እሷም እኔ ጋር ሆነህ ደስተኛ በመሆንህ እኔም በጣም ደስተኛ ነኝ ትለዋለች። አንቺስ ደስተኛ አይደለሽም ይላታል። እኔም ደስተኛ ነኝ በጣም እያሉ እየተሽከረመሙ ሲሉን አሁን ይደርስባቸዋል። እንዴ እያለ ሲል እኔ ምንድን ነው አንተ ልም ያለ ነገር እያየሁ ነበረ ይላት። አሁን እናኛ አይተ ነው ይለዋል ኪራ። አይ እናንተ እንኳን አይቼ አይደለም እንደው እውነቱ ድንገር ወይ ነው የመጣው ነው ገና ምግብ አልደረሰም እያለ እየጠየቃቸው ሳለ ከዛ ጽናትን በቃ እሱን ውሰድልኝና እኔ እሰራዋለሁ ትለዋለች። ከዛ እኔማ አልሄድም ለቅስሽ ይላታል ኪራ። አይ ችግር የለም ስትል እንደውም እምሩ ትመጣለች። እንደውም እምሩ መጣችልኝ ከምሩ ጋር እሰራዋለሁ ትላለች። ከዛ እንግዲህ ምግቡን ተሰርቶ ተጨርሶ አራቱ ነው እምሩና ናሆም እና ኪራና ጽናት እየተጎራረሱ እየበሉ ሳለ ናሆም እንዴ አንቺ ባዴ ልታወፍሪው ነው እንዴ ይላታል። ናሆምም እንግዲህ እኔን እንዳጠገባችሁኝ የሚያጠግም ነገር ይስጣችሁ እያለ እየመረቃቸው ሳል ኪራ ብድግ አድርጓት በላም እንዴ ይለዋል። ላይ በቃኛል። ከዛ እምሩን አጉርሹማ ጉርሻ ይወዳል ይሏታል። እዛ ጎረሰችው ወይ ጉርሻ ወይ እያለ እያመሰገነ ሳለ ከዛ ጽናት ብድግ አድርጋ ውይ የሆነ ነገር አይሸታችሁም ትላለች። እዛ ምን ይላሉ አምላክ ፍቅር ትላለች። በሌላ በኩል ደግሞ ጽናትና ኪራ ክላሳቸው ተኝተው አድረው ከዛ ጽናት ብድግ ትልና አምላኬው ሆይ በዚች ዓለም እንደኔ አይነት ደስተኛ ሰው አለ እያለች በዚህ ዓለም እንደኔ ደስተኛ ሰው አለ እንደዛ አድርጎ ህይወቴን አመሰቃቅሎ እንደዛ አድርጎ ሁሉን ነገር አሳይቶኝ አሁን እንደዚህ አይነት ህይወት የሰጠኝ እንደዚህ አይነት ደስታ የሰጠኝ እያለች የኔ ፍቅር በጣም ነው የምወድህ እያለች እንግዲህ እያወራች ነበረ። ከዛ ኪራም ብድግልና ነቅተሻል የኔ ልዕልት እያለ እሷም በጣም ነው የምወድህ ትለዋለች። የኔ ልዕልት እንዴት አደርሽ ይላታለኝ። ከዛ ልቤ ትለዋለች። እሱም ድንግጥ ብሎ ምን ነው ይላታል። የኔ ልዕልት ስትለኝ ነፍሴ ልትወጣ ነበር እያለች እሱም ማስደነገጥሽኝ ይላታል። ወይ እኔ እውነት ብታመም ከእኔ በፊት አንተ ነህ የምትሞት እያሉ በቃ ይሆናል ደስ የሚል ሌፍ እያሳለፉ ነበረ። እንግዲህ ኪራም ይሄን ለምደሽ ነው እንቅልፍ አላስተኛ ያልሽ እያለ ይኮለኩላታል። በቃ አልወድም ትላለች። ምን ብሎ ድንግጥ ብሎ ይነሳል። አልወድም ትላለች። ከዛ እንዴ ቅልዴን እኮ ነው እስኪ ልቤን አዳምጦ ትለዋለች። እኔ ለቅልድም ቢሆን እንድትጠይ አልወድም እንድትይኝ የሚለውን ቃል አልፈልግም እያለ እሷም አረ መቼም ቢሆን አልተውህም እያለች በቃ ፍቅራቸውን እየተገላለጡ ነበረ። ከዛ እሷም የሆነ ነገር ናፈቀኝ ኪራ ትለዋለች። ምን ትለዋለች ይላታለኝ። የሆነ ነገር ምንድን ነው ናፈቀሽ ይላት ነው ወደ ቲሸርት ትትልና ስድብህ ትለዋለች። ከዛ እሷም እየቀለደች ትቶ ትሄዳለች። እሱም መዞ መኝታው ላይ እንደሆነ አምላክ ሆይ ተመስገን ደስታዬን ሙሉ ስላረከው እያለ እንግዲህ በሌላ በኩል ደግሞ ናሆምና እምሩ መንገድ ላይ እየሄዱ
ወይ ደስ አይልም? የኪራና የጽናት ፍቅር ትለዋለች። አዎ በጣም ደስ ይላል። ያው እንደምታውቂው ኪራ በትንሽ ነገር ያኮርፋል፣ በትንሽ ነገር ይቸኩላል። እሷ ደግሞ ጽናት ደግሞ እሱ ተቃራኒ ናት እያለች እንግዲህ ምሩም እግዚአብሔር አምላክ እድሜና ጤና ከማያልቅ ፍቅር ጋር ይስጣቸው እያለች ናሆሜም አሜን አሜን ይላል። ከዛ እኔ የምልሽ ምሩ ይላታል። አቤት ትለዋለች። ግን አንቺ ስለ አንቺ ምን ታስቢያለሽ ይላታል። ምን ትለዋለች። ለወደፊትሽ ይላታል። ለወደፊት የማይኸው መንገድ እያየኸው አይደል ትለዋለች። እዛ እየተቀላለዱ ወይ አንቺ ቀል ለመርሽ ምናምን ይላታል። እንደ ጽናት አይ ጽናትን አላውቅም እኔ ግን አችለኝም ትለዋለች። እንግዲህ አንስቶ እያሽከረከራት እንግዲህ እሱም ናሆሜም ወይኔ ስስቂ እንዴት ነው የሚያምርብሽ ይላታለኝ። አመሰግናለሁ ግን አታሽኮርምመኝ ትለዋለች። እምሩ እኔ የምልሽ ግን እንዴት አስቻለሽ ይላታል። ምኑን ትለዋለች። እንደዚህ እየተዋደዱ ርቀቱን መራረቁን ይላታል። እኔ አልቻልኩም ላብድብሽ ነው ይላታል። እሷም ናሆሜ ስለዚህ ነገር አታውራኝ እያለች እንግዲህ እሱም እኔ አልቻልኩም በጣም ነው የምወድሽ በጣም ነው የማፈቅርሽ እያለ ይላታል። እሷም ናሆሜ እኔ ላንተ የሚገባ ሴት አይደለሁም ትለዋለች። አውቃለሁ ልብሽን ያምሻል፣ ነገር ግን እኔ ያንቺን ጎደሎ አንቺ የኔን ጎደሎ ሞልተን እንኑር ይላታል። እሷም ናሆሜ አታስጨንቀኝ ትለዋለች። እኔ አልቻልኩም ያለዛ ከምትወስጁ መድኃኒት ላይ የመስተፋቀር ነው ጠብ ማረግብሽ እያለት እሷም አታስቀኝ እያለች ፍግግ እያለች በቃ አሁን እንሂድ የመንገድ ሰፋሪ አንሁን ብለው እነሱም እንግዲህ ተነስተው ወደ ቤት ይሄዳሉ። እንግዲህ በሌላ በኩል ደግሞ ጽናት በሩን ክፍት አድርጋ ስትገባ የኪራ ክላስ ተነጥፏለኝ። ከዛ ልክ በሩን ክፍት አድርጋ እየገባች ሳሉ በቃኝ ልቤን ጠቀጠቀኝ እያለች እዛ አልጋው ላይ ቁጭ ብላ ወይ አምላኬ ፍቅር እንኳን ሰው ድንጋይ ታስተካክላለህ፣ በቀን ስንቴ እየበተነ ሳስተካክል የምውለው ልጅ እንደዚህ አድርጎ አስተካከለው እያለች ደስ እያላት ፈጣሪ ሆይ አደራን ፍቅሬን አቆይልኝ እያለች ብቻዋን እያማለለች ሳለ ናሆሜ ኪራ በኋላ ድርስ ይላለኝ። ምን እያልሽ ነው የኔ ፍቅር እያለ ይስማታለኝ። ዛሬ ደግሞ ባለሙያ ሆናል ትለዋለች። ወትሮም እኮ እልህ ይዞኝ ነው እንጂ እኔ ባለሙያ ነኝ ይላታል። ይህን እንኳን ለሴቶች ለቀቅ ትለዋለች ማለት ይላታል። እኔ ትንሽ መቆየት እፈልጋለሁ ትለዋለች። ምንም ችግር የለም ሁሉም ያንቺ ምርጫ ነው ይላታል። አመሰግናለሁ ስለተረዳኸኝ ትለዋለች። ከዛ ግን በሌላ በኩል ደግሞ ኪራ ግን እኔ አላሳፍርህም ትለዋለች። ማለት ይላታል። የሰው ፊት አላሸማቀቅህም ትለዋለች። አንቺ ለእኔ ከምንም በላይ ነሽ፣ የማንንም ወሬ አትስሚ፣ ሰው እንደሆነ ያልበለውን ነው የሚያክ እያላተኝ በጣም ነው የምወድሽ በጣም ነው የማከብርሽ ይላታል። እኔም እወድሃለሁ ትለዋለች። አይ እኔ አፈቅርሻለሁ ስልሽ አንቺ ማፈቅርሃለሁ ነው የምትይ እያለች እሺ እያለች እሷን ፈገግ እያለች ትተው ትሄዳለች። እሱም ብቻውን ሆኖ የኔ ፍቅር የኔ ቆንጆ የኔ አይን አፋር እያለ ሲያሞጋግሳት ነበረ። እንግዲህ የዛሬው ድራማ በዚህ ተጠናቋል። ቀጣዩ ክፍል ይዘን እንቀርባለን። በያላችሁበት የዓለም ዳርቻ ሰላማችሁ ብዚት ይበል እያልን እነዚህ ላይ እንሰናበታችኋለን። ባይ ባይ።